ሰውነት የሚቀዳበት ታላቅ ጥበብ። የሰው ልጅ ሰው ሆኖ የተፈጠረው በፍጥረታዊ ሕግ ውስጥ የተሰጡትን የማሰብ የማድረግና የመኖር ነፃነቶችን ተቀዳጅቶ ነው። እነዚህን ነፃነቶቹን ተጠቅሞ ቁስ አካላትን ጠቃሚዎችም ጎጂም አድርጎ መፍጠር ችሏል። ዓለምን በፍላጎቶቹ ልክ አሰማምሯታል። ሕግና ስርዓት ዘርግቶ መኖር ከጀመረ ዘመናት ተቆጥረዋል። ሰው በሰውነቱ ያስፈልጉኛል ብሎ የሰራቸው ቁሶች በሰው የተሰጣቸውን የፍጥረት ሕጋቸውን ጠብቀው የሰራቸውን ሰው ያገለግላሉ። ሰው ሆኖ በማሰብ ነፃነት፣ በማድረግ ነፃነት፣ በመኖር ነፃነት የተፈጠረበትን ፍጥረተ ሕግ በመፈለግና በማግኘት ፈጣሪውን ማገልገል አለበት። ማገልገል ማለት በተግባር መኖርን ይጨምራል። በዓለማችን ፈጣሪ ሳይኖረው የተፈጠረ ሕይወት ያለው ነገር የለም። ቁስ አካሎች እንኳ ፈጣሪና ባለቤት አላቸው። እኔ በዳርዊን ቲዮሪ አላምንም። ሰው በዝግመታዊ ለውጥ አሁን ካለበት የደረሰ ፍጥረት ነው ብዬ ለመቀበል እቸገራለሁ። ራሱን በዝግመታዊ ለውጥ የተለወጠው አካል ማን ፈጠረው? አጠያቂ ነው። ባጭሩ አንድ ዝንጀሮ ሰው ወደ መሆን መጥቶ ባለፉት ዘመናት ለማየት አልታደልንም። ይህን ብዙ ዘመን ጠብቀ ነው አልሆነም። ሰው ሆኖ ነው ከፍጥረቱ መጀመሪያ ቀን ጀምሮ በምድር ላይ የተገኘው። የተፈጠረበት ፍጥረታዊ ሕግ አለ። ይህንን የሚሽር ማንኛውም ሐሳብ ለእኔ ፉርሽ ነው። እርግጠኛ ነኝ ከየትኛውም ሃይማኖት ውስጥ እንገኝ ከዚህ የተለየ ስለ ሰው ልጅ አፈጣጠር እምነት ይኖረናል ብዬ አላምንም። ምክንያቱም እኛ ከጥንት እስከ ዛሬ ፈጣሪን የምናውቀውና የምንከተል ሕዝቦች ነንና። በጥቅሉ በዓለም ላይ የምናያቸው ቁስ አካላት ሁሉ ፈጣሪ ወይም ሰሪ ያላቸው፣ ሰውን ጨምሮ ሕይወት ያላቸው ፍጥረታት በሙሉ በፈጣሪ ተበጅተዋል። ትልቁ ሰማይ ፈጣሪ አለው፣ ትንሹም መሬት ሰሪ አለው። ትልቁም አውሮፕላን ፈጣሪ ያለው፣ ትንሿም ሳይክል ሰሪ ያላት። ሀብታሙም ድሃውም በአንድ ፈጣሪ የተበጁ ፍጥረቶቹ ናቸው። ሰውንና ቁስ አካልን በአንድነት እያነሳው ማውራቴ ሰውን በቁስ ልክ አሳንሼ ለማሳየት ስለፈለግኩ አይደለም። በዚች ምድር ላይ አካል ለብሶ የተከሰተ ነገር ሁሉ ፈጣሪ ወይም ሰሪ ያለው ፍጥረት መሆኑን ለማስረገጥ ነው። ሌላው ለማሳየት የፈለግኩት ነገር ፍጥረት ሁሉ በሰሪው ሲሰራ የተሰራበት ፍጥረተ ሕግ መኖሩን ለማመላከት ነው። ሰው የተፈጠረበት የፍጥረት ሕግ አለው። ሰው በማሰብ በማድረግና በመኖር ነፃነቶች ልዕልና የተሰጠው በተሰጠው ዓለም ውስጥ የራሱን ዓለም እንዲሰራ በፈጣሪው ስለታመነ ነው። በማይታየው የፈጣሪው ዓለም ውስጥ ያለውን ሁሉ እንዲኖረው ስለተፈለገ ተለይቶ የፍጥረት ልዕልና ተሰጠው። በዚህ ሐሳቤ ልትስማሙም ላትስማሙም ትችላላችሁ። የእኔ እምነት ግን እንዲህ ያለ ነው። ሰው በማያየው ዓለም ውስጥ ያለውን ፈጣሪውን ፈቅዶ እንዲከተል የተተወ ነፃ ፍጥረት ነው። የማሰብ የማድረግና የመኖር ነፃነት ተሰጥቶታል። በዚህ ልክ በፈጣሪው የተከበረ ነው የሰው ልጅ። ይህንን ሊከለክለውና ሊነጥቀው የሚችል ምድራዊ ኃይል የለም። ሰው ከፍጥረቱ መጀመሪያ እስከ ዕለተ ሞቱ እንዲህ ባሉ ነፃነቶች ተከብሮ ይኖራል። ይህንን መብቱን ዓለም አቀፍ ሕግጋቶችም ተስማምተው ያከብሩለታል። ሰው ከፍጥረት መነሻው ጀምሮ እንዴት ባለ ክብር እንደተፈጠረ ማሳየት እንዲሁም እንዴት እንዲኖር እንደተፈለገ እርሱ ግን የት እንዳለ በማስመልከት ወደ ፍጥረተ ሕጉ መመለስ እንዳለበት በተለይ ለኢትዮጵያውያን ማሳወቅ የዛሬው ዝግጅታችን ግብ ነው። ሰው በፈጣሪው ለመኖር ፍጹም ነፃነት የተሰጠው ፍጥረት ነው። ሰው ፈቃዱን በማሰብ በማድረግና በመኖር እንዲገልጽ ተፈቅዶለታል። ይሄ እውነት ፍንትው ብሎ የሚገባን የዛሬዋን ዓለም ከሚመሯትና ከሚኖሩባት ሰዎች አንጻር መቃኘት ስንችል ነው። ፈጣሪ በሰራት ዓለም ውስጥ ሰው እንደወደደ እንዲመላለስ አለመከልከሉን ለእኔ የሚሰጠኝ የነፃነት ትርጉም አለ። ዓለም በሰዎቿ ነፃ ፍጥረትነት ምክንያት አሁን ያላትን ክፉም ደግም መልክ ልትይዝ ችላለች። አንዱ ገንቢ፣ አንዱ አፍራሽ፣ አንዱ መልካም፣ አንዱ ክፉ፣ አንዱ ጠቃሚ፣ አንዱ አጥፊ ሆኖባት ዓለማችን በትርምስ እንድትቀጥል ሆናለች። ይህ እስከ ፍጥረት መጨረሻ በፈጣሪው ፊት ለሰው ሁሉ መብቱ ነው። ዝብርቅርቅ ያለ የዓለም አስተዳደር ውስጥ ለመገኘታችን ምክንያት የሆነን በፍጥረት ዓለም የተሰጡንን ፍጥረተ መንፈሳዊ ሕግጋቶች ክብር ባለመጠበቃችን ነው። እኛ ሰዎች ስንፈጠር መንፈሳዊነትን ከፈጣሪያችን መንፈስ ተጋርተናል። መንፈሳዊ ክብራችን ሚዛን መጠበቂያችን ነበር። የተሰጡንን የማሰብ የማድረግና የመኖር ነፃነቶች የምንቃኝበት መቃኛችን። ይህን ሚዛን ስንጥል ከጋራ መስተጋበሮቻችን ይልቅ ወደ ራስ ወዳድነት ነው ፊታችንን ያዞርነው። የሚመጣውንና የወደፊቱን ጨርሰን ስለማናቅ ለፊታችን በማሰብ ሰበብ አሁናችንን ለእኛ ብቻ በማድረግ ክፋት ተጠመድን። ይሄ ከፍጥረት ሕግ ጋር ርቆናል። መንፈሳዊ ክብራችንን አሳጥቶናል።
ሰው በፍጥረቱ መጀመሪያ አንድ አምላክ ያለው ነበር። ዛሬ ግን ብዙ አምላኮችና አምልኮዎች በዓለም ያሉት ሆኗል። ሰው በፍጥረቱ መጀመሪያ አንድ ብቻውን ነበር። ዛሬ ግን ብዙ ቀለምና ዘር ያለው ሆኗል። ሰው ከፍጥረቱ መጀመሪያ አንድ ቋንቋ የነበረው ነበር። ዛሬ ግን እልፍ አላፋት ቋንቋ ተናጋሪ ነው። ሰው ከፍጥረቱ መጀመሪያ በአንድ አካባቢ የተወሰነ ነበር። ዛሬ ግን በብዙ ቦታዎች በርከት ብሎ የሚኖር ፍጥረት ሆኗል። ሰው በተሰጠው የማሰብ የማድረግና የመኖር ነፃነት ይህንንና የመሳሰሉትን ሁሉ ሆኗል። ወደፊት የት ይደርሳል የምናየው ይሆናል። አሁን ካለንበት ወደ ከፍ ዓለማዊ አስተዳደር ይሻገራል ወይስ ወደ ፍጥረቱ መጀመሪያ ይመለሳል አይታወቅም። ሰው በነፃነት እንዲያስብ የተፈቀደለት በመሆኑ ሳይንስን አስቧል። ከፍጥረታዊ እውነቶች ርቆ ሳይንሳዊ እውነቶችን ተጠግቷል። ሂሳቡ፣ ፊዚክሱ፣ ኬሚስትሪው፣ የማህበረሰብ እውቀቶቹ፣ ታሪኩ፣ ኢኮኖሚው፣ አኗኗሩ፣ ትውፊቱ ሁሉ ነገሩ ሳይንስ ሆኗል። ሳይንስ በራሱ መጥፎ አይደለም። ፍጻሜው ወደ ብዙ እውነቶች አስጠግቶን ያውቃል። ወደ ተፈጥሯዊ እውነት እስኪደርሱ ግን ሳይንሶች ብዙ አስተውናል። የሳቱባቸውም ብዙ ጉዳዮች እስካሁን አሉ። ሳይንስና ዘመናዊነት የከለሷቸው ቀደምት መንፈሳዊ እውቀቶቹ እየደበዘዙ ሰውን ከሰውነት እያወረዱት አሁን ካለበት መዳረሻ አምጥተውታል። በፍጥረተ ሕግ የተሰጡት ሦስቱ ነፃነቶች ከፍጥረተ ሕግጋቶቹ አርቀውታል፣ ወይም በአግባቡ ሊያስተዳድራቸውና ሊተዳደርባቸው አልቻለም። ሰው የተሰጠውን የማሰብ የማድረግና የመኖር ነፃነት ሚዛን ጠብቆ የሚኖርበትን መንፈሳዊነቱን ጥሎ ዓለማዊነትን አጥብቆ ይዟል። በመንፈሳዊነቱና በነፃነቶቹ መካከል ያሉ እውነቶችን በሞኝነት ከመቀበል ይልቅ በመመርመር ሊያገኛቸው መጣርን አማራጭ አድርጎ ወስዷል። ሰው በተሰጠ የማሰብ ነፃነቱ ምድርን በክፉ ሐሳቦች ሞልቷታል። የሰው ልጅ እንደሚሞት ሳይሆን ዘላለም እንደሚኖር አስቦ ነዋሪ ሆኗል። እናም ከመውለድ ከማደግና ከመሞት ተፈጥሯዊ ሕግጋቶቹ ለመጻረር ይታገላል። ሰው በማድረግ ነፃነቱ የፈለገውን ተግብሮ የሚኖር ሆኗል። ነውርን ክብር አድርጎ ለመታየት የማይቸገር ፍጥረት አድርጎ ራሱን ገንብቷል። እናም መልካምንና ክፉን በነፃነቱ ስም ቀላቅሎ ተግባሪ ሆኗል። ባለድንበር ሆኖ ሀገራትን ከልሎ ያስተዳድራል። አንዱ ሀገር ባለ አንድ ሃይማኖት፣ ባለ አንድ ብሔር፣ ባለ አንድ ቋንቋ፣ ባለ አንድ ቀለም ነው። አንዳንዱ ሀገር ደግሞ ባለ በርካታ ዘር፣ ባለ ብዙ ቋንቋና ባለ ብዙ ባህል ሆኖ ይገኛል። ዓለማችን በፍጥረት ታሪክ ጉዞዋ ይህን ወደ መምሰል ደርሳለች። በዓለም ላይ ባሉ ሀገራት ጥቂቶች ተደራጅተው ብዙሃኑን ይገዛሉ። ብዙሃኑ የሚወጡበትና የሚገቡበት ሕግጋቶች በጥቂቶች ይበጃሉ። የብዙሃኑ መሰማሪያዎች በጥቂቶች ይወሰናሉ። ጥቂቶች መክረውና ወስነው ለብዙሃኑ ድንበር አበጅተው ያንተ ሀገር ይህች ናት ብለውት ይወስኑታል። ሰው የሚማረውን፣ የሚበላውን፣ የሚለብሰውን፣ የሚጠጣውንና የሚጠለልበትን ለማግኘት በጥቂቶች በተወሰነለት አንድ ሀገር ውስጥ በላቡ በወዙና በልፋቱ መጠን ያገኛል። ልብ በሉ፣ እስካሁን በሰው ፍጥረት ሕግ ውስጥ እየሆነ ያለውን እያነሳን ነው እየተጨዋወትን ያለ ነው። የሰው ዓለም በተፈጠረው የሰው የማሰብ የማድረግና የመኖር ነፃነት ልክ በሰው እየተመራች ከመንፈሳዊነት ርቃለች። ከዚህ በኋላ የምትመጣው ዓለም እስካሁን የሰው ልጅ በሄደበት መንገዱ ከቀጠለ ልንተነብያት በፍጹም አንችልም። እንግዲህ መፈጠርን አንስተን በዚህ ዓለም ላይ ሳይፈጠር የተከሰተና ፈጣሪ የሌለው ቁስና ሕይወት ያለው አካል የለም ብለናል። ስለዚህ ፈጣሪና ተፈጣሪዎች አሉ ማለት ነው። ዓለም ሰሪ ፈጣሪም አላት። አንደኛው ሳይንቲስት ፈጣሪ የሌለው ነገር የለም ሲለን፣ ሌላኛው የሆነ ኃይልማ አለ ይለናል። እነዚህን እውነቶች የካደው ደግሞ በዓለማችን ላይ የሚታየው ፍጥረት ሁሉ በዝግመታዊ ለውጥ ከደረሰበት የደረሰ እንጂ ፈጣሪ የሚባል ነገር የለም ብሎ መፈጠሩን ይሸመጥጣል። ከነዚህ ሐሳቦቻችን በኋላ ይህች ዓለም ለሰዎች በተሰጠ የማሰብ የማድረግና የመኖር ነፃነት በሰው ልጅ እጅ ከወደቀች በኋላ አሁን ያላትን መልክ መያዝ የጀመረች ናት ወደሚል ድምዳሜ እንደርሳለን። የሰው ልጆች ክፉም ደግም እየዋሉባት ዓለምን ከዚያ አድርሰዋታል። ለዚህ ማሳያው ምድራችን አውሮፕላንም ሚሳኤልም የተመረተባት ምድር መሆኗን ማስታወስ በቂ ነው። ደጉም ክፉም ያለባት ዓለም አሁን አለችን። ይህም ፈጣሪ የተስማማበት ጉዳይ ነው። ለዚህ ነው ከቁስ አካላት ውጭ ያሉ ፍጥረታት ሁሉ በመኖር ነፃነታቸው ማንነታቸውንና መገኛቸውን ሊወስኑ ይችላሉ ብለን ለመናገር የደፈር ነው። ከማንኛውም ፍጥረታት ይልቅ በተለየ መንገድ የሰው ልጆች ለማሰብ የታደሉ ናቸው። በምድር ዕድሜያቸው መርጠው ያንዱ መሆን ችሎታ አላቸው፣ የደግ ወይም የክፉ ሐሳብ። ታዲያ የሰው ልጆች ማንነታቸውንና መገኛቸውን ሊወስኑ ይችላሉ ስንል በአንድ ጊዜ የሁለቱም መሆን ይችላሉ እያለን አይደለም። የሰው ሆነ
በዚህች ዓለም ላይ ስትኖር ወይ ከመልካም ትቀዳለህ ወይ ከክፉ ትገኛለህ። ይሄ ደግሞ ፍጥረታዊው ስርዓት ሊተዳደርበት የተሰጠው መንፈሳዊ ሕግ ነው። የሰው ልጆች መልካምና ክፉን በመለየት መኖር ዕጣ ፈንታችን ነው። ይህ ማለት ደግሞ ለተፈጠርክበት ዓላማ ትኖራለህ ወይም ባልተፈጠርክበት ጉዳይ ተጠምደህ ትገኛለህ ማለት ነው። ከመልካምነት ጋር ስትገኝ የተፈጠርክበትን ዓላማ ትኖረዋለህ፣ ከክፋት ጋር ስትገኝ ደግሞ ሰይጥነህ ትገኛለህ ማለት ነው። ክፋትን የተሞላ ሰው የተፈጠረበትን በጎ ዓላማ ሊኖረው አይችልም። መልካምነትን የተላበሰ ሰው ደግሞ ለተፈጠረበት ዓላማ ነዋሪ ከመሆን ውጪ ምርጫ አይኖረውም። ብንቀበለውም ባንቀበለው ይሄ ይሰራብናል። የፈጣሪ መንፈሳዊ ዳኝነት ሕጎች መልካምና ክፉ በሚባሉ ባህሪያት ችሎት ይሰማሉ። ይህን ያህል ፍጥረታዊ ማንነታችንን ከተፈጠርንበት መነሻችን ማየት ከቻለን እኛ የቱ ጋ ነን ብለን ራሳችንን መጠየቅ ተገቢ ይሆናል። ራሳችንን በዚህ ልክ መመልከትና መመዘን ከሆነልን በተሰጠን ሕይወት መልካም ወይም ክፉ አድራጊዎች ነን ወይስ አይደለንም ራሳችንን ልንመዝን እንችላለን። ይህን ማድረግ ስንችል ጥሩ ወይም መጥፎ ለመሆናችን መልስ እናገኛለን። መልካምን ማድረግ የሚያስደስትህ ከሆንክ በተፈጠርክበት ፍጥረታዊ ሕግ ተገርተህ የምትኖር ስለመሆን እርግጠኛ መሆን ትችላለህ። ክፋትን አድራጊ ከሆንክ ደግሞ ያደቆነ ሰይጣን ሳያቀስ አይተውምና ጥግ ድረስ ከተፈጠርክበት ዓላማ ርቀህ በክፋት የምትንከላወስ መሆንን ታረጋግጣለህ። የቱ ይሻልሃል? ያንተ ምርጫ ነው። እነዚህን ማንም አይመርጥልህም፣ ማንም አይወስንልህም። መልካምና ክፉን ራስህ መርጠህ ትገኝባቸዋለህ። ይኸው ከዋናው ሐሳቤ አሁን ደረስኩላችሁ። መቼም የኛ ዋነኛ ጉዳይ በዚህ ገጽ ኢትዮጵያ አይደለች? እርሷን ለማንሳት ነው እንዲህ ነገር ማርዘሜ። ኢትዮጵያ ደግሞ ምን ሆነች? ቀጥል እስቲ እንደምትሉኝ እርግጠኛ ነኝ። ኢትዮጵያ ሀገራችን ታማለች እና መታመሟ ዛሬ ነው እንዴ የጀመረው? ቆየኮ እንደምትሉኝ አውቃለሁ። አዎን፣ የሀገራችን መታመም አዲስ ነገር አይደለም፣ ከራርሟል። ኢትዮጵያ እንደ ማንኛውም ዓለም ሀገራት መልካም ወይም ክፉ አድራጊ ልጆች አሏት። ካለፉት 50 ዓመታት ወዲህ እንኳን ብንመለከታት ሀገራችን ከሰይጠኑት እጅ መውደቋን ለመረዳት አንቸገርም። እኛ ኢትዮጵያውያን በመንፈሳዊ ዕውቀቶቻችን የላቀነን ብለን ነው የምናምነው። ከዚህ የተነሳ የማሰብ የማድረግና የመኖር ነፃነቶቻችንን አሳልፈን ለማንም የማንሰጥ ሆነን ተገንብተናል። በነገራችን ላይ ይሄ በቅኝ ላለመገዛታችን የራሱ አስተዋጽኦ ነበረው። የፍጥረት መንፈሳዊ ሕግጋቶችን ሁሉ ጠንቅቀን እናውቃለን ብለን ስለምናምን እነዚህን በመፈጠር ያገኘናቸውን ክብሮቻችንን ማንም እንዲነካብን አንፈቅድም። ይህም ሆኖ ብዙ መልካም ሰዎች፣ ብዙ ክፉ ሰዎች በሀገራችን አሉ። ሀገር ሰርተው የሰጡን አባቶች እንዳሉን ሁሉ አሁን ደግሞ ሀገር አፍርሰው ሊበታትኑን የሚታትሩ ወገኖች አሉ። ይህ ለምን ሆነብን? ሁላችንም የማሰብ የማድረግና የመኖር ነፃነቶቻችንን ተጠቅመን ስንኖር የተገኘንበት ነው። ጎራ ለይተን በመልካምና ክፉ ተግባራቶቻችን ተጠምደናል። አንዱ ለሀገሩ ከልቡ ደፋ ቀና ይላል፣ አንደኛው ሁሉን የእምቧይ ካብ ያደርግበታል። መልካም አድራጊ አባቶቻችን በመፈጠር ሕጋቸው ውስጥ ያገኙትን የማሰብ የማድረግና የመኖር ነፃነቶቻቸውን ለመልካም ተግባር አዋሉትና ሀገር ሰርተው ከነድካሙ አስረከቡን። ክፉ አድራጊ ወገኖቻችን በመፈጠር ሕጋቸው ውስጥ ያገኙትን የማሰብ የማድረግና የመኖር ነፃነቶቻቸውን ለክፋት ተግባራቸው አዋሉትና ሀገራችንን የሚያፈርስ ሴራ ከታሪካዊ ጠላቶቻችን ጋር ሸርበው ካለንበት ውጥንቅጥ ውስጥ ከተቱን። ክፉ ወገኖቻችን የራሳቸውን ክፋት በማሰብ በማድረግና በመኖር በምድራችን ላይ አሲረዋል፣ እያሴሩም ይገኛሉ። እኛም ደግሞ ኢትዮጵያ ከክፋት ስራቸው በመልካም ስራችን እንድትድን በራሳችን የማሰብ የማድረግና የመኖር ነፃነቶቻችን ደግ ደጉን ለሀገራችን አለ እረፍት ልናስብና ልንሰራ ይገባናል። በክፉ አስበው በኢትዮጵያ ላይ ያደረጉት ክፋት እያሰብን ወንድምና እህቶቻችንን ይቅር ለማለት መቸገር የለብንም። እነዚህ ወንድምና እህቶቻችን ደግፈውና አስታጥቀው ለዚህ ያበቁ ምዕራባውያንን እንዲሁ የፈጣሪ ምሕረት እንዲያገኛቸው ከመሻት አንቦዘንም። ውድ የሀገሬ ልጆች፣ በጠብና በክፉ ክርክር የምናተርፈው ነገር የለንም። ማትረፍ ከፈለግን ከላይ ያልናቸውን ሁሉ ልንተገብር ይገባናል። ይህን ስናደርግ ፈጣሪ ኢትዮጵያን በቃል ኪዳኑ ያስብልናል። እዚህ ጋር አንድ ነገር ልብ በሉ። ኢትዮጵያን ከጥፋት ለማዳን ምድራዊ ሕግጋቶቻችንን አጥብቀን የመጠቀም መብት አለን። የምንጠቀምባቸው ምድራዊ ሕግጋቶች በግፍና በሴራ አንተግብራቸው እንጂ እንደፈጠረን ሐሳብ ለሕግና ለሥርዓታችን ተገዝተን ልንኖር እንገደዳለን። ይሄ ለፈጻሚውም ላስፈጻሚውም የሚሰራ ሥርዓት መሆን አለበት። ምድራዊ ነገሥታቶች ሲነሱ ከፈጣሪ ተፈቅዶላቸው ነው ብዬ አምናለሁ።
ነገስታቶች ለህዝብ በረከት እንዲሆኑ አሊያም ህዝብ ከጥፋቱ እንዲመለስ ህዝቡን እንዲቀጡ ይሾማሉ። ይሄ የፈጣሪ ሥራ ነው። እኛ ግን ለሕግና ለሥርዓታችን እንገዛለን። የፈጣሪያችንን ትእዛዝ በመፈጸም እንኖራለን። ለእኛ የማሰብን የማድረግንና የመኖርን ነፃነት ሰጥቶ ፈጣሪ ዝም ብሎ አልለቀቀንም፣ ቀጥቶ ይመልሰናል። ለነገሥታቶቻችንም ተገዙ ሲለን ከግፍ ብትራቸው እንዴት እንዲያርቃቸው እርሱ ያውቃልና እንገዛላቸዋለን። በዚህ መንገድ ለመንፈሳችን የማሰብ የማድረግና የመኖርን ነፃነቶቻችንን እንናገራለን። ሰው የመሆንንም ታላቅ ጥበብ ከመንፈሳችን ንጽሕና እንቀዳለን። ዝግጅታችንን በዚህ ደምድመናል። በሚቀጥለው ትንታኔ እስከምንገናኝ ሰላም ቆዩን።